በክርስቶስ ደም የተመሰረተች ቅድስት ቤተክርስቲያን የማይቋረጥ የዘወትር ልሳኗ፣ አስተምሯ፣ ቅዳሴዋ፣ ዜማዋ፣ አጠቃላይ አገልግሎቷ ብሎም ሁለንተናዋ ወንጌልና ስለ ወንጌል ነው። ወንጌል ማለት የምስራች፣ ደስታ፣ መልካም ዜና፣ ምእመናን ወደ እግዚአብሔር መንግስት የሚሄዱበት መንገድ፣ ብርሃን ማለት ነው። የእግዚአብሔር መንግስት አዋጅ የሆነውን ወንጌል ለመጀመሪያ ጊዜ ራሱ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሰበከው በቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ በግልጽ ተጽፎ እናገኘዋለን። ቅዱሳን ሐዋርያትም ሕይወት የሆነውን ቅዱስ ወንጌል ለዓለም ሁሉ ይሰብኩ ዘንድ ሲላኩ የስብከታቸው ዓላማ ኢየሱስ ክርስቶስን ለዓለም መግለጥ፣ ምስክር መሆን፣ አዳኝነቱን፣ ፍቅሩን መናገር ነበር። በሐዋርያት እግር የተተኩት ሐዋርያነ አበውም ወንጌልን በመስበክ የክርስቶስ አዳኝነትን በመስበክ አንገታቸውን ለሰይፍ ደረታቸውን ለጦር እየሰጡ በብዙ ተጋድለዋል፣ ምስክርም ሆነዋል። የቅዱሳን ሐዋርያት ምሳሌ የሆኑ ካህናት አባቶቻችን የተሰጣቸውን ሰማያዊ አደራ በመጠበቅ ምእመናንን ያስተምራሉ፣ ያጠምቃሉ። ምእመናንም የመንግስቱ ወራሾች የሆኑ ዘንድ በቅድስና ሕይወት እንዲኖሩ ያዘጋጃሉ። ቅዱስ ጳውሎስ በመልእክቱ በወንጌል ማህበረተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ እንዳለው የሰሜን ሸዋ ሀገረ ስብከትም ሕይወት የሆነውን ቅዱስ ወንጌል ለምእመናን ለማዳረስ ከፍተኛ ሥራ እየሰራ ይገኛል። ከሀገረ ስብከት እስከ አጥቢያ ቤተ ክርስቲያናት ድረስ የስብከተ ወንጌል ክፍል በማቋቋም ወንጌልን ለምእመናን ተደራሽ ለማድረግም ከሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ጀምሮ የሀገረ ስብከቱ ዋና ሥራ አስኪያጅ እንዲሁም በየመዋቅሩ ያሉ የሥራ ኃላፊዎች ቅዱስ ወንጌል በሀገረ ስብከቱ ሁሉ እንዲስፋፋና እንዲጠናከር ሕግን በመስራትና ሥርዓትን በመዘርጋት ትልቅ ሚና አላቸው። በየጊዜው ሰፊ መንፈሳዊ ጉባኤያት ከሚካሄድባቸው ወረዳዎች አንዱ የሆነው የሸዋሮቢት ወረዳ ቤተ ክህነት ነው። የበረሃዋ ገነት እየተባለች በምትጠራው ለምለሚቷ ሸዋሮቢት ከተማ ከሰኔ 19 እስከ 21 2018 ዓ.ም የእግዚአብሔር ቃል በሙላት ይኑሩባችሁ በሚል መጽሐፍ ቅዱሳዊ መሪ ቃል መምህራንን፣ ዘማሪያንን በመጋበዝ ሰፊ የወንጌል አገልግሎት ተዘርግቷል። ጉባኤው በሸዋሮቢት ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ከደብሩ የሀብቱ አሰባሳቢ ኮሚቴ ጋር በጋራ በመሆን ያዘጋጀው ነው። በከተማው የጥምቀት ማክበሪያ ቦታ ላይ በተዘጋጀው ጉባኤ የመጀመሪያው ቀን መርሃ ግብር በአባቶች ጸሎት ተከፍቶ በሰንበት ትምህርት ቤት ወጣቶች ዝማሬ ቀርቦበታል። በወንጌል አገልግሎት በደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ አስተዳደርና ፋይናንስ ምክትል ዲን ሊቀ አእላፍ ዮርዳኖስ አቢ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን በሚል መጽሐፍ ቅዱሳዊ መነሻ ኃይለ ቃል ትምህርት ተሰጥቷል። አምላከ ሰማይ ይረድአነ ወያፈጽመነ በመጽሐፈ ነህምያ ምዕራፍ 2 ቁጥር 20 ላይ የሚገኝ እግዚአብሔር ቃል ነው። በትምህርታቸውም ኃይለ ቃሉን ነህምያ በእምነት የተናገረው የእምነት ቃል መሆኑን አንስተው እኛ ስናስብ ስራችንን ስንጀምር እግዚአብሔር በስራችን በመንገዳችን ገብቶ ካላከናወነልን ብቻችንን ጀምረን የምንፈጽመው ነገር የለምና ሁሉን ለሚችል አምላክ እንሰጣለን ብለዋል። ይህ ቃል የእምነት ቃል ነው። ታላቁ
የእስራኤል አባት ነህምያ የሚባል ሰው በእምነት የተናገረው የእምነት ቃል ነው። የሆነ ሥራ ጀምሮ በእግዚአብሔር መተማመኑን ሲገልጽ የሰማይ አምላክ ያከናውንልናል፣ እኛ ባሮቹ ግን ተነስተን ሥራ እንሰራለን አለ። እኛ ስንሰራ፣ እኛ ስንራመድ፣ እኛ ስናስብ፣ እኛ ሥራ ስንጀምር እግዚአብሔር በሥራችን እየገባ ካላከናወነልን በስተቀር እኛ ብቻችንን ጀምረን የምንጨርሰው ምንም አይነት ነገር የለም ወገኖች። ስለዚህ ነገሮችን ሁሉ ለእግዚአብሔር ነው የምንተው። ነገሮችን ሁሉ ለሱ ነው የምንሰጠው። ሁሉን ለሚችል ጌታ፣ ሁሉን ለሚችል አምላክ ነው የምንሰጠው። እኛ ግን እንደ ሰው ባሮች ነንና የምንችለውን ያክል እንራመዳለን፣ የምንችለውን ያክል እንጀምረዋለን፣ የምንችለውን ያክል እንሰራለን። የሰማይ አምላክ ግን ሁሉንም ነገር ሰብሰብ አድርጎ ያከናውንልናል። ክብር ምስጋና ለስሙ ይሁን። የዕለቱ መርሃ ግብራት በሌሎች ተጋባዥ መምህራን የወንጌል አገልግሎት እንዲሁም ዘማሪያንና የሰንበት ትምህርት ቤት ዘማሪያን ዝማሬዎች ደምቆ አምሽቶ ተጠናቋል። የተመሰገነ ማርያም እኔን ይቅር ያለ ይመስገን ይመስገንልኝ። የሁለተኛው ቀን ጉባኤ በልዩ ልዩ መርሃ ግብራት የቀጠለ ሲሆን ጉባኤው በአባቶች ጸሎት ተጀምሮ የምስጋና መዝሙራት ቀርበዋል። በትምህርተ ወንጌል ክፍል ሊቀ ልሳናት ደበበ ፍልቄ የደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ ምክትል አካዳሚክ ዲን አንተ ማነህ በሚል መነሻ የቅዱስ ዮሐንስ ወንጌል ኃይለ ቃል ትምህርት ሰጥተዋል። በትምህርታቸውም ጥያቄውን ከኢየሩሳሌም ከተማ የተላኩ ካህናት መጥምቀ መለኮት ቅዱስ ዮሐንስን የጠየቁት መሆኑን አንስተዋል። መኑ አንተ፣ አንተ ማነህ? የዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ላይ ያለ መለኮታዊ ቃል ነው። የማ እንደሆን ከየት እንደመጣን በዚህ መለኮታዊ ቃል እንረዳዋለን። እንግዲህ ይህንን ኃይለ ቃል የተናገሩት ከኢየሩሳሌም ከተማ የተላኩ ካህናትና ሌዋውያን ናቸው። የተላኩትም ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ ነው። የላኳቸው ፈሪሳውያን ናቸው። መምህሩ ዛሬም በዘመናችን ላይ የማንነት ጉዳይ ጥያቄ ውስጥ የገባበት ዘመን ነው ሲሉም ገልጸዋል። የማንነት ጉዳይ ጥያቄ ውስጥ የገባበት ዘመን ነው። ሰው በማንነቱ እየሞተ እየተሰደደ ያለበት ዘመን ይህ ዘመን። ሰው በሃይማኖቱ ዋጋ እየከፈለ ያለበት ዘመን፣ አስፈሪ ዘመን። የሰው ጠባይ፣ የሰው አመለካከት፣ የሰው ሐሳብ ሁሉ ወደ አውሬነት የተቀየረበት እጅግ አስደንጋጩ ዘመን ነው። ከነቢዩ ሚልክያስ ጀምሮ ለ400 ዓመታት ነቢይ ሳይነሳ የቀረበት እንደሆነ አንስተው ጌታችንም ወደዚህ ምድር እስከመጣበት ድረስ ያለው ዘመን የጸጥታ እግዚአብሔርም ዝም ያለበት መሆኑን አንስተዋል። ከነቢዩ ሚልክያስ ዘመን ጀምሮ ለ400 ዘመናት ያክል ነቢይ ሳይነሳ ቆይቷል። ይህ እስከ ክርስቶስ መምጣት ድረስ ያለው ዘመን የጸጥታ ዘመን በመባል ይታወቃል። እግዚአብሔር ዝም ያለበት ዘመን፣ እግዚአብሔር ያልተናገረበት ዘመን። ዛሬም እግዚአብሔር ዝም ያለበት ወቅት ነው። ነገር ግን ዝምታው የሀገራችን የኢትዮጵያ ትንሣኤ እየተቃረበ ለመሆኑ ማሳያ ይሆናል። ስለዚህ በፈተና መጽናት፣ እግዚአብሔርንም ተስፋ ማድረግ ይገባል ሲሉ መክረዋል። አሁንስ እግዚአብሔር ዝም ያለ አይመስልም? ዝም ያለ ይመስላል እኮ። ዝም ያለ ይመስላል። ጩኸት አለ። ሰው እየጮኸ ነው። ደም እየፈሰሰ ነው። ደም እየፈሰሰ ነው። ሰው ጨካኝ ሆኗል። የማንነት ጥያቄ በምድሪቱ ላይ በስቷል። ዓለም ተጨንቃለች። አሁን ዓለም ውጥረት ውስጥ ናት። እንደ ብራና ተወጥራለች። መኖር እስከሚያስጠላ ድረስ የሰው ልጅ ይህን ያክል ተጨንቋል። የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ እንደተናገረው እንደ ነቢዩ አሁን መኖር ያቃታቸው በስተዋል። እግዚአብሔር ዝም ብሏል። የጨካኞች እጅ በስታለች። እግዚአብሔር ዝም ብሏል። መቼ ይሆን እግዚአብሔር መልስ የሚሰጠው?
እንዴት አድርጎ ይሆን መልስ የሚመስልልን እግዚአብሔር? እንዴት አድርገን እንጩ? አሁን ላይ እግዚአብሔር ዝም ያለ መስሎ ይታየን ይችል ይሆናል። ግን ምናልባት የኢትዮጵያ ትንሣኤ እየተቃረበስ እንደሆነ ነገ መልስ አለው እግዚአብሔር። የዕለቱ መርሃ ግብራት ቀጥለው የዝማሬና ልዩ ልዩ አገልግሎቶች ቀርበውበታል። በመጨረሻው የወንጌል አገልግሎት የአዲስ አበባ ሀገረ ስብከት ምክትል ስብከተ ወንጌል ኃላፊ መምህር ግርማ ሲያምረኝ በተስፋ ደስ ይበላችሁ በሚል የሐዋርያው የቅዱስ ጳውሎስ መልእክት ኃይለ ቃል ትምህርት ሰጥተዋል። ለተስፋክሙ ተፈስሑ በሚል ርዕስ እንማማራለን። ይህንን ቃል የምናገኘው በሐዋርያው በቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 12 ላይ ነው። የዚህ ትምህርት መሰረታዊ ዓላማ በዚህ ውጣ ውረድ በበዛበት ዓለም ውስጥ ስንኖር አንድ ቀን ማግኘት፣ ሌላ ቀን ማጣት፣ አንድ ቀን ደስታ፣ ሌላ ቀን ሐዘን፣ አንድ ቀን ጤና ሆኖ መመላለስ፣ ሌላ ቀን ያልጋ ቁራኛ ሆኖ ማልቀስ፣ አንድ ቀን ማግኘት፣ አንድ ቀን በደስታ ሙላት መፍካት፣ ሌላ ደግሞ በሐዘን ድባብ ውስጥ መዋጥ በበዛባት ባለባት ዓለም ውስጥ በሚፈራረቅባት ዓለም ውስጥ ስንኖር ሁል ጊዜ እግዚአብሔር ያውቃል በማለት ባለን ነገር ሳይሆን በማይተወን በክርስቶስ ተስፋ አድርገን መኖር እንደሚገባን ማስተማር ይሆናል። መንፈሳዊ ጉባኤው ሰፊ የወንጌልና የዝማሬ አገልግሎት የቀጠለ ሲሆን በመጨረሻው ቀን መርሃ ግብር ላይ የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ ተገኝተው የከተማዋን ምዕመናን አስተምረዋል፣ መክረዋል። ክቡር ስራ አስኪያጁ ሐዘናችሁ ወደ ደስታ ይለወጣል በሚል የቅዱስ ዮሐንስ ወንጌል ኃይለ ቃል ትምህርት ሰጥተዋል። ወሐዘንክሙ ይከውነክሙ ፍስሐ፣ ሐዘናችሁ ወደ ደስታ ይለወጣል ይላል የእግዚአብሔር ቃል። ክርስቲያኖች አንድ ነገር ልብ በሉ። የኔና የናንተ የመግባትና የመውጣታችን ምስጢር እግዚአብሔር ነው። በሚያስፈራን፣ በሚያስደነግጠን፣ በሚያስጨንቀን ሕይወት መካከል ጠባቂያችን እግዚአብሔር ነው። ሰው ልባችንን ያደማል፣ እግዚአብሔር ልባችንን ያክማል። እግዚአብሔር ልጆች፣ ሰው ሕይወታችንን ለመስበር በብዙ መንገድ ይጥራል። እግዚአብሔር ደግሞ የተበላሸውን ሕይወታችንን ያስተካክላል። በሁሉም ቤት ሐዘን አለ። በሁሉም ፊት ላይ የሚነበብ እንባ አለ። በሁሉም ጎጆ ውስጥ መከራ አለ፣ ፈተና አለ። ለሰው ያልነገርነው እግዚአብሔር ብቻ የሚያውቀው፣ ከእግዚአብሔር ጋር ብቻ የምንነጋገረው፣ ልብስ የሸፈነው፣ ጎጆ የሸፈነው፣ ጣሪያ የሸፈነው ብዙ ችግር አለ፣ ብዙ ጉድ አለ። አንዳንዶቻችንም ወደ እግዚአብሔር አልቅሰን እግዚአብሔር ያልሰማን መስሎን ተስፋ የቆረጥን። ለምንድነው ጸሎቴ የማይሰማው? ለምንድነው ልመናዬ የማይሰማው? ለምንድነው እግዚአብሔር እኔ ልጁን የማያየኝ፣ የማይሰማኝ፣ የማያደምጠኝ በሚልም መብረክረክ ውስጥ የምንኖር ብዙዎች እንኖራለን። ስለዚህ እግዚአብሔር ዛሬ ሐዘናችሁ ወደ ደስታ ይለወጣል ይላችኋል። ክብርና ምስጋና ለስም አጠራሩ ይሁን። እንዲህ ብሎ ነው የሚጀምረው የእግዚአብሔር ልጆች፣ እውነት እውነት እላችኋለሁ እናንተ ዛሬ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ እናንተ ታዝናላችሁ ይላል ቅዱስ ቃሉ። ዓለም ግን ይስቃል፣ ዓለም ይደሰታል። ዓለም እንዲህ ናት። ዛሬ ዓለም ሳቅ ላይ ናት። ዛሬ ዓለም ድራማ ላይ ናት። ዛሬ ዓለም በሰው ደም ላይ ትነግዳለች፣ በሰው ሞት ላይ ትስቃለች። በጅምላ መቃብር ደንታቢስ ሆና የሰው ሕይወት
ምንም ምን ግድ ሳይሰጣት ዓለም ትስቃለች። ዛሬ ዓለም ደስ ይላታል። ዛሬ ዓለም ትጨፍራለች። ዛሬ ዓለም የሚጠጣውንና የሚበላውን እንደፈለገች እያገላበጠች ትደሰታለች። እናንተ ታዝናላችሁ፣ እናንተ ታለቅሳላችሁ፣ እናንተ ትቸገራላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ክብር ለመድኃኔዓለም ይሁን። የእግዚአብሔር ልጆች ጌታ መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይም ባለው መልእክቱ እንዲህ ይላል፣ ዛሬ የሚያዝኑ ብፁዓን ናቸው በኋላ ይደሰታሉና ይላቸዋል። ከእግዚአብሔር አገልጋዮች ከመረጣቸውም አንዱ የሆነው ነቢዩ ኤልያስ በደከመበት፣ በተፈተነበት፣ ባዘነበት ጊዜ እግዚአብሔር አምላክ እንዳጽናናው መጽሐፍ ቅዱሳዊ ታሪኩን አንስተዋል። እኔና እናንተ ደካሞቹ አይደለንም? የበረቱቱ የእግዚአብሔር አገልጋዮች እንኳን አንዳንድ ጊዜ ይደክማሉ፣ አንዳንድ ጊዜ ያዝናሉ፣ አንዳንድ ጊዜ ይሰለቻሉ። የእግዚአብሔር ልጆች ይሄ በመጽሐፍ ቅዱስ የምናየው እውነት ነው። በዚህ በአንደኛ ነገሥት ምዕራፍ 19 ቁጥር 1 ጀምሮ ስንመለከት ስለ አንድ የተከበረ ታላቅ የእግዚአብሔር ሰው ታሪክ ተመዝግቦ እናገኛለን። ስለ እግዚአብሔር ሰው ስለ ነቢዩ ስለ ኤልያስ። የእግዚአብሔር ሰው ቅዱስ ኤልያስ በሰማይና በምድር የተከበረ ሰው ነው። ጸሎቱን እግዚአብሔር የሚሰማለት ሰው ነው። ሰማይና ምድርን ለ3 ዓመት ከመንፈቅ ሰማይ ዝናብ እንዳታዘንብ፣ ጠል እንዳታወርድ፣ ምድር የተከሉባትን እንዳታጸድቅ፣ የዘሩባትን እንዳታበቅል መገዘት የቻለ ሰው ነው። እነዚያን 850 ነቢያተ ሐሰት ወደ አንድ ወንዝ ወስዶ አስወገዳቸው ይላል እግዚአብሔር ልጆች። በዚህ ጊዜ ንግሥቲቱ ኤልዛቤል በኤልያስ ላይ ዛተችበት። አዎ ሕያው እግዚአብሔርን አማልክቶችን ነው የምልህ፣ እነዚህን ነቢያት ሐሰት እንዲህ እንዳደረግክብኝ ከነዚህ እንደ አንዱ ባላደርግህ እኔን አያድርገኝ አሳይሃለሁ ብላ ዛተችበት። ዛቻዋ ያስፈራል። ልክ እንደ ዛሬው ትውልድ ይመስላል። ዛሬም በዘመናችን እንደ ኤልዛቤል አይነት በሰው ላይ ክፋት የሚያስብ ክፉ የሚያደርግ ትውልድ በስቷል ሲሉ ገልጸዋል። በዚህ ዘመን የምናየው ትውልድ ለአፉ ገደብ እያጣ ነው። ለስድቡ ገደብ የለውም። የሚናገረውን የማያውቀው ብዙ ነው። ነቢዩ ኤልያስ እጅግ ከመጨነቁና ከመድከሙ የተነሳ ስደትን መረጠ። ከአባቶቼ አልበልጥምና ነፍሴን ውሰዳትን በማለት አምላኩን እስከ መማፀን ደረሰ። ዛተችበት። ያንተ ጭንቅላት በአንተ አንገት ላይ ብታድር እኔን አያድርገኝ አለች። ንግሥት ናት፣ ጨካኝ ናት። ኤልዛቤል የኃጢአት ምሳሌ ናት። ዛሬም ብዙ ኤልዛቤሎች በዓለማችን ሞልተዋል። አንገተ ደንዳኖች፣ እግዚአብሔርን ዘወር ብለው ማየት የማይችሉ አሉ። በጭካኔ የተሞሉ አሉ፣ በአመንዝራነት የተሞሉ አሉ፣ በሰው ደም እጃቸውን የሚታጠቡ ኤልዛቤሎች። ኤልዛቤል የእግዚአብሔርን ሰው ኤልያስን አስፈራራችሁ፣ አስጨነቀችው። ኤልያስ ደከመ። ኤልያስ ፈራ፣ ስደትን መረጠ። እንዲህ ብሎ እግዚአብሔርን ተማጸነው፣ ከአባቶቼ አልበልጥምና ነፍሴን ውሰዳት አለ። ዓለም አደከመችው፣ ሰዎች አደከሙት፣ የዓለም ጸባይ አደከመው። ዛሬም እኮ ብዙ ወገኖቻችን ይሄን የሚጸልዩ እኮ ይኖራሉ እኮ። ሰው ያደከማቸው፣ ዓለም ያደከማቸው፣ በቁስላቸው ላይ ሚጥሚጣ እየጨመሩ ያስጨነቋቸው። ክቡር ሥራ አስኪያጁ ለጽድቅ ምክንያት መሆን ባንችል እንኳን ለኃጢአት፣ ለሰዎች ፈተና፣ ለሰዎች ውድቀት ምክንያት አንሁን በማለት አባታዊ ምክር ሰጥተዋል። ለጽድቅ ምክንያት መሆን ባንችል እንኳን የኃጢአት ምክንያት አንሁን። የእግዚአብሔር ልጆች ሰውን ከወደቀበት ማንሳት አንድ እግዚአብሔር ትልቅ ሥራ ነው።
ይህን ማድረግ እንኳን ባንችል ሰው እንዲወድቅ አናደርግ። የእግዚአብሔር ልጆች ነቢየ እግዚአብሔር ቅዱስ ኤልያስ በደከመው ጊዜ በክትክታ ዛፍ ስር እንዳረፈ በተኛም ጊዜ የእግዚአብሔር መልአክ መጥቶ እንዳበረታው ምግቡንም እንደሰጠው ገልጸው አንድ ቀን በተመገበውም 40 ቀን 40 ሌሊት እንደጾመ ታሪኩን አውስተዋል። እንዲህ ደክሞት ሄደና አንድ የክትክታ ዛፍ ስር ተኛ ይላል መጽሐፍ ቅዱስ። ኤልያስ ሲተኛ የእግዚአብሔር መልአክ ወደ ኤልያስ መጣ። ክብርና ምስጋና ለእግዚአብሔር ይሁን። ኤልያስ ተኝተሃል እንዴ? ተነስ፣ ንቃ፣ ከድካምህ በርታ አለው። ኤልያስ እንደው በቃ በድካም መንፈስ ሆኖ አይኑን ግልጥ ሲያደርግ ትኩስ ምግብ በመሶብ ክትክታው ዛፍ ስር ቁጭ ብሏል። ውሃ በቋንጅል ቁጭ ብሏል። ተነሳና እግዚአብሔርን አመስግኖ ምግቡን በላ፣ ውሃውን ጠጣ፣ ተመለሰና ተኛ። አሁንም እንደገና የእግዚአብሔር መልአክ ኤልያስ ተነሳ፣ ደግመህ ብላ፣ እስመ ርሑቅ ፍኖትከ፣ የምትሄድበት መንገድ ሩቅ ነውና ደግመህ ብላ፣ ደግመህ ጠጣ አለው። ደግሞ በላ ጠጣ። ኤልያስ ሲተኛ የእግዚአብሔር መልአክ ወደ ኤልያስ መጣ። ከዚህ በኋላ አንድ ቀን ተመግቦ 40 መዓልት 40 ሌሊት ኤልያስ ጾመ፣ ጸለየ ይላል። እግዚአብሔር ልጆች አባቶቻችን እንዲህ ናቸው። እግዚአብሔር አምላካችንም ወደ ነቢዩ መጥቶ እንዳነጋገረው እርሱም 3 ሐሳቦችን እንዳነሳ ገልጸዋል። ታዲያ ከዚህ ጊዜ በኋላ እግዚአብሔር መጣና ኤልያስን አናገረው። ኤልያስ አዘንክን አለው። አዎ አለ ኤልያስ። ምን አሳዘነህ አለው። 3 ነገር አነሳ። ለሰራዊት ጌታ ለእግዚአብሔር በጣም ቀንቻለሁ አለ። ምክንያቱም አለ የእስራኤል ልጆች ቃል ኪዳንህን ትተዋልና አለ። ቀጠለ፣ መሠዊያህም ፈርሷልና። ሁለተኛ፣ ሦስተኛ ነቢያትህም በሰይፍ ተገድለዋልና አለና 3 ምክንያቶች አስቀመጠ። ቀጠለ፣ 4ተኛ ስለ ራሷ መጣ። እኔም ብቻዬን ቀርቻለሁ አለ። ዛሬ በዘመናችን እነዚህ 3 ነገሮች እየተፈጸሙ ይገኛሉ ሲሉ አሁናዊ የሀገራችንን ብሎም የዓለማችንን ሁኔታ አንስተዋል። እነዚህ 3 ነገሮች ዛሬ በዘመናችን እየተፈጸሙ ያሉ ችግሮች ናቸው። ሰው ሁሉ ከእግዚአብሔር ሕግ ወጥቷል። የእግዚአብሔርን ሕግ ጥሷል። ከእግዚአብሔር ሕግ አፈንግጧል። እንዲሁም የእግዚአብሔር ቤተ ክርስቲያን ቤተ መቅደሱ በእሳት ሲተኮስ እያየን ነው። በድንጋይ ሲፈርስ እያየን ነው። ነቢያቱ እንደተገደሉ ኦርቶዶክሳውያን ወገኖቻችን ልጆቻችን እንዲሁ ደማቸው ሲፈስ እያየን ነው። የጅምላ መቃብር እያየን ነው። የመጨረሻው ቀን ጉባኤ በልዩ ልዩ መርሃ ግብራት የተካሄደ ሲሆን የሸዋሮቢት ወረዳ ቤተ ክህነት ሥራ አስኪያጅ ሊቀ ካህናት ዳንኤል ማሞ ለጉባኤው ፍቃድ በመስጠት ለብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ እንዲሁም በአጠቃላይ ለጉባኤው መሳካት አስተዋጽኦ ላበረከቱ አካላት ምስጋና ቀርበዋል። በመጀመሪያ ብፁዕ አባታችን አቡነ ቀሌምንጦስ ይህ ጉባኤ እንዲዘጋጅ አባታዊ መመሪያ ቡራኬ በመስጠት እንደዚህ ተሰባስበን እንድንማማር የእሳቸው መልካም ፈቃድ ሆኖ ዛሬም ከኛ ጋር ለመገኘት ታላቁ በቋሚ ሲኖዶስ እዛ ስለሆነ ያሉት ለመገኘት አልቻሉም። ይሁን እንጂ ይህን መርሃ ግብር በጸሎታቸው በቡራኪያቸው እየመሩልን ስለሆነ አመስግኑልኝ በእግዚአብሔር ስም ጠይቃለሁ። እግዚአብሔርን አመስግኑልኝ። በመቀጠል መጋቤ ሐዲስ መምህራኖቻችን ዛሬ 4ኛ ቀናቸውን ይዘዋል። ከኛ ጋር ይህን ሙቀት ችለው ጠዋትም ማታም የእግዚአብሔርን ቃል በማስተማር ከኛ ጋር እስካሁን ድረስ ለቆዩት ለዘማሪያን በሙሉ ምስጋና እንድታቀርቡልኝ በእግዚአብሔር ስም ጠይቃለሁ። ይህንን ጉባኤ ላዘጋጁ ለሀብት አሰባሳቢ ኮሚቴውና ለደብሩ ሰበካ ጉባኤ፣ ሌላው ይህንን ጉባኤ በተለያየ መንገድ ስትደግፉ የነበራችሁ የሸዋሮቢት ምዕመናን በሙሉ፣ በከተማችን የምትገኙ መንፈሳዊ ማህበራት ወጣቶች በሙሉ ለእናንተ ምስጋና ይገባል። ሁላችሁም እግዚአብሔርን አመስግኑ። ጉባኤው በአጠቃላይ ለ2 ዓላማ የተዘጋጀ መሆኑን
የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ መላከ ብስራት ዘካርያስ ሽቶ እንዲህ ይገልጻሉ። እዚህ በደብሩ ሰበካ ጉባኤ እቅድ መሰረት ያንን አጥንተን ቦታዎችን ከ16 ያላነሱ ቦታዎችን አየን። የሚሻል ቦታ ተዛ በኋላ ከ16ቱ ይሄኛውን ቦታ በመብረት በተለምዶ መጠሪያ ስሙ ብር አንገቴ ተብሎ የሚጠራውን የወይዘሮ ኢየሩሳሌም ወልደ ማርያምን ፎቅ ጅምር ፎቅ ይሄንን በ60 ሚሊዮን ብር ተገበያይተን ውል ፈጽመን የተወሰነ ቀብድ ከፍለን አሁን ህዝባችንን እያስተባበርን በደብሩ በሰበካ ጉባኤ ስር አብይ ኮሚቴ፣ ንዑስ ኮሚቴ በሸዋሮቢት እንደዚሁም በደብረ ብርሃን ንዑስ ኮሚቴ፣ በአዲስ አበባ ንዑስ ኮሚቴዎችን በማዋቀር ስለዚህ እነዚህን ስራዎች እስከ ውጭ ዓለም ድረስ በማስተዋወቅ ስራዎችን ጀምረናል። ነገ አሁን ቤተክርስቲያን ካለችበት ደረጃ ላይ ጥላ ዘቅዝቃ አስራት ወኩራ አንጡ እያለ ከመለመን ራሷን ችላ ራስ አገዝ ልማት እንዲኖራት ይህንን በእምነት ተዛ በኋላ ጀምረን ስራዎችን እየሰራን ነው። በዚህ መሰረት የዛሬው ታላቁ እንግዲህ ጉባኤ የሸዋሮቢት ምእመናን አካባቢያችን በተለያየ በወቅታዊ ችግር ህዝቡ አእምሮ የተጎዳ ነው። ትምህርተ ወንጌል ያስፈልገዋል። ጉባኤ ያስፈልገን ከልማታችን ጎን እንዲሆን በመከራ እንዲጸና እግዚአብሔርን ተስፋ አድርጎ እንዲኖር ወንጌል ያስፈልገናል ማለት እቅድ አቀድን። በዛ መሰረት የደብሩ ልማት ኮሚቴ ሀብት አሰባሳቢና የደብሩ ሰበካ ጉባኤ በአንድነት በመሆን ይህንን እቅድ እስከ ሀገረ ስብከት ድረስ አስፈቅደን የሰሜን ሸዋ ሀገረ ስብከት ከሚዲያ ክፍል ጀምሮ ሙሉ የአስተዳደር ክፍሉ እዚህ ቦታ ላይ በመገኘት አገልግሎት እያገለገለ ህዝባችንን በወንጌል እያጽናና ያቀርነውም እቅድ ፍጻሜው እንዲያምር ህዝባችንን የማስተባበሩ ስራ እየሰራ እያገዘ ከጎናችን ቆሞ ልማትን እያለማን ነው። በዚህ ልክ ከሰበካ ጉባኤ ጋራ ስራዎችን እየሰራን እንደሆነ ነው መግለጽ የምፈልገው። ይህም የጀመረው ታላቅ መንፈሳዊ ልማት ነገ ትውልዱ የሚጠቀምበት ልጆቻችን የሚማሩበት መሆኑን አሳውቀን በዛ ልክ ግንዛቤ ህዝባችን ፈጥሮ ህዝባችንም ከሌላም አካል ያለው ህዝብ እያስተባበረ ስራ ይሰራልናል የሚል እምነት ስላለን በመጀመሪያ ከገንዘብ በፊት የሰውን ህይወት እንታደግ ነው። እናስተምር፣ አስተሳሰብን እንቀይር፣ በወንጌል ተዛ ለውጥ እናምጣ ከሚል አኳያ የተነሳ በዚህ መሰረት ወንጌል ጉባኤ ያዘጋጀ ነው ምእመናችን ህዝቡን ለማስተማር እንጂ የገንዘብ የመሰብሰብ ሀሳብ ብቻ አይደለም ማለት ነው። በዚህ ልክ ነው ጉባኤውን ያዘጋጀ ነው። ደብሩ ለጀመረው የልማት ጉዞ መጀመሪያ ለምእመናን የግንዛቤ መፍጠር ስራ እየተሰራ እንደሚገኝም የኮሚቴው ሰብሳቢ አቶ ሄኖክ አባተ ይናገራሉ። መጀመሪያ እንግዲህ ግንዛቤ መፍጠር ስራዎች ላይ መስራት አለብን። እየሰራን እንገኛለን። ግዢውን አብዛኛው ምእመናን በደስታ በእልልታ ተቀብሎታል፣ አምኖበታል። አጠቃላይ የቤተ ክርስቲያንን በተለይ ጥላ ከመዘግዘቅ ሊያድን ስለሚችል እነሱ ነገሮች ላይ ከማመን አንጻር መልካም ነገሮች እየታዩ ነው ያሉት። አጋጣሚ ሆኖ ግዢው የተፈጸመበት ሁኔታና አሁን የምንሰጠው የግዢ የሚቀርብን ክፍያ ጠቅላላ 60 ሚሊዮን ብር አካባቢ ተገዝቶ ወደ 15 ሚሊዮን ቅድመ ክፍያ ተከፍሏል። በደብሩ ሰበካ ጉባኤ እስከዛሬ የነበረውን ክፍያ እሱ መፈጸም ችለናል። ነገር ግን ቀሪ 45 ሚሊዮን ብር ይቀራል ያልተከፈለ ማለት ነው። ይሄ ባለመከፈሉ ደግሞ አጠቃላይ የግዢው ስነ ስርዓትም ስላልተፈጸመ ሙሉም ስላልከፈል አሁን ህንፃው በባለቤትነት የሚመራው በቤተክርስቲያን ሰበካ ጉባኤነት አማካኝነት ሳይሆን እየተመራ ያለው በባለቤትነቱ ወይ በሻጩ ነው። እዛ አካባቢ ላይ አሁን ከሚካሄዱ ነገሮች አንጻር ቤተክርስቲያን አስተምሮ ሊያደግፉ የሚችሉ ነገሮች የንግድ ስራዎች ምናምን እየተከናወኑ ይገኛሉ። ማህበረሰቡ አካባቢ ላይ እንዴት የቤተክርስቲያን ግዢ ተፈጽሞ እንደዚህ አይነት ነገሮች ይከናወናሉ የሚሉት አንዳንድ ተቀባይነት የላቸውም። ነገር ግን ነገሮችን ባለመረዳት የሚሉ ነገሮች ላይ እያየን ነው። እሱን ለማስተካከል ጥረት እያደረግን ነው። ሰብሳቢው አክለውም የህንፃው የግዢ ክፍያ ባለመጠናቀቁ ደብሩ ህንፃውን በባለቤትነት እንዳልያዘው ምዕመናን ሊያውቁ ይገባልን ብለዋል። ማህበረሰቡ መገንዘብ ያለበት ግዢ ተፈጸመ የሚባለው በቃል ኪዳን ነው እንጂ ያዝነው ገንዘብ ከፍለን አለመረከባችን ሊረዳ ይገባል። እሱን ከተረከብን በኋላ ግን በቤተክርስቲያን አስተምሮ ለቤተክርስቲያን አጠቃላይ ለሰበካ ጉባኤ የልማት ስራዎች እንዲሁም ደግሞ የስብከተ ወንጌልን የማስፋፋት እንዲሁም ደግሞ በማህበረሰብ አጠቃላይ ስራዎችን እነሱ ላይ የምንሄድባቸው የምንሰራቸው ስራዎች ስላሉ እነሱን መሰረት አድርገን የምንሰራቸው ስራዎች ይሆናል። ስለዚህ ይሄኛው ግንዛቤ ቀድሞ የወጣ የተሳሳተ ስለሆነ ምእመኑ በዚህ ልክ እንዲረዳ አባቶች አጠቃላይ ቤተ ክህነቱም አጠቃላይ የሀገረ ስብከቱም ይሄን ሐሳብ ይዞ በሚዲያዎችም እንዲያሰራጩ እንፈልጋለን። የጉባኤው ተሳታፊ ምእመናን የወንጌል ጉባኤ መዘጋጀቱ
በምዕመናን ሕይወት ውስጥ ትልቅ ትርጉም ያለው መሆኑን በተለይም ወጣቱን በተዘራው የወንጌል ዘር ጠብቆ የተሻለ ትውልድን ለመቅረጽ ትልቅ አስተዋጽኦ አለው ሲሉ አስተያየታቸውን ሰጥተዋል። እዚህ ጉባኤ ላይ በመሳተፋችንና በመገኘታችን በጣም ደስተኞች ነን ሁላችንም። አስተምህሮቱ በጣም ደስ የሚል ነው። በጣም ነው የምናመሰግነው። በተለይ የሰሜን ሸዋ ሀገረ ስብከትን በጣም አድርገን እናመሰግናለን። ወንጌል እየተዘራ ነው። በዚህ የወንጌል ዘር ውስጥ ብዙ ነፍሶች ይድናሉና ለዛ መዳን ምክንያት የሆነ ፕሮግራም የተዘጋጀውና በፕሮግራሙ በጣም ሁላችንም ደስተኛ ነን። እንደምታዩትም አብዛኛው የወንጌሉ ተካፋይ ወጣቱ ነው። ነገ ክርስትናን ይዟት ሊቀጥል የሚችል ወጣት ነው ያለውና በጣም ደስተኛ ነኝ እኔ በዚህ ይህ ወጣት በዚህ የወንጌል ዘር ድኖ የተሻለ ሰው ሆኖ ነገ ክርስትናን እንዲያስጠብቅ ነው የኔም ፍላጎትም። ለዛ የሚመስል ፕሮግራም ይመስላል አሁን ሲያዩት እና ደስ ይላል ያለው። መምህሮቹም በጣም ደስ የሚል አስተምሮ ነው ሲያስተምሩ የቆዩት። መዘምራኖቹ እንዳለ ከሚዲያ ክፍል ጀምሮ ያለው እንቅስቃሴ ደስ የሚል ነው። እንዳየሹ ወጣት ነው ያለን። ወጣቱ አሁን አልባሌ ቦታ ነው የሚለው። ይሄ ወንጌል ያስፈልገናል። በወንጌል የተጠማ ሕዝብ ነው ማህበረሰባችን እና ደግሞ ያው የሃይማኖትም ልዩነት ብዙ አለን። ህብረ ብሔር ነው በጥቅሉ የተመሰቃቀለ ስለሆነ በዚህ አጋጣሚ ይሄ የተጀመረ እንጂ ሌላ ጊዜም እንደዚሁ ይሄንን ስራና ተግባር አድርገን በየሰዓቱ እየተሰበሰበ በቃ ካለን በጉልበታችን ከሌለንም ደግሞ ለምነንም ቢሆን መምህራን ብናመጣና ቃሉን ብናገኝ እግዚአብሔርን ቃል ብናገኘው ደስ ይለናል። ደብሩ የጀመረው የልማት እንቅስቃሴ የኛም የምዕመናንን ጥረትና ድጋፍ ይሻልና በምንችለው በማገዝ በጋራ እንሰራለን ብለዋል። ከመጀመሪያው ከጥንስሱ ጀምሮ አብረን ሆነን በጋራ ሆነን እየሰራን እንገኛለን። በሚቀጥሉትም ጊዜያቶች ሁሉም የከተማችን አድባራቶች በዚህ ፕሮግራም ላይ እየተሳተፉ ሌሎችንም ደብሮች እንደዚሁ ሰፊ ፕሮግራም እንዲኖራቸው ነው ምንፈልገው እንደ ክርስቲያን ማለት ነውና በተሻለ መንገድ አሁን ያለው የተጀመረው ስራ ይቀጥላል፣ ሌሎች ስራዎችም ይቀጥላሉና አብረን ከጎኑ ነን። ከሁሉም ሀሳብ ጋር አብረን ሆነን የተሻለ ነገር እናደርጋለን ብዬ ተስፋ አደርጋለሁኝ። በጣም ደስተኛ ነኝ። በሆነው ሁኔታ ሁሉ ደስተኛ ነኝ። እግዚአብሔር ደግሞ ይጨመርበት። እኔ ያው እንደ አንድ ምዕመናን ብወሰድ ያው ሰርገኛው እኔ ነኝ ማለት እችላለሁ። እዛው በቃ አጥቢያም ስለሆነ እና ያለኝም በቃ እኔ አሁን ከሌላቸው ህብረተሰቡ ውስጥ ነኝ ያለሁት ዝቅተኛ ከሚባሉ ማለት ነው። ግን 2000 ብር አስተዋጽኦ አድርጌያለሁ። አሁን የሚቀጥለው አጋጣሚ ቢያጋጥመኝ እስኪከፍል ድረስ ይሄንን የህንፃ ግዢ እስኪከፍል ድረስ ያለኝም በጉልበቴም ገንዘቤም ተባበራለሁ። ህዝቡም ወዶና ፈቅዶ ነው የሚያደርግልን። ደስ ብሎናል። ምክንያቱም ቤተክርስቲያን ከልመና መውጣት አለባት። በዛ ነው ህብረተሰቡ የሚያምነው እና በቃ እግዚአብሔር ይመስገን ለዚህ ያደረሰን ራሱ አመሰግነዋለሁ። ይህ የልማት እቅድ ከሀሳብ ጀምሮ ፈቃድና አባታዊ ቡራኬ በመስጠት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ጀምሮ ጉባኤው እንዲሳካ አስተዋጽኦ ላበረከቱ አካላት የደብሩ ሰበካ ጉባኤና የሀብት አሰባሳቢ ኮሚቴው ምስጋና ቀርቧል። በመጀመሪያ ለብፁዕ ለአባታችን ለአቡነ ቀሌምንጦስ ታላቅ ምስጋና አለ። ልጆች አይዟችሁ፣ በጸሎት ከእናንተ ከጎናችሁ ነን። አሁንም አስፈላጊውን ነገር አስተዋጽኦ እናደርግላችኋለን፣ በርቱ በማለት የመጀመሪያ ተስፋ ሰጫችን ብፁዕ አባታችን አቡነ ቀሌምንጦስ ናቸው። አባታችንን በሕይወት ያቆይልን፣ ጸሎታቸውም ይድረሰን እያል እንማጸናለን። በመቀጠል የሀገረ ስብከታችን ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ በዚሁ በተመሳሳይ መልኩ እንደ ኮሚቴም ሄደን እንጠይቃቸው በሚገባ አስፈላጊውን ነገር ድጋፍ እየሰጡ የህዝባችን አስተሳሰብ እንዲቀየር እንዲለወጥ እየተገኙ ወንጌልን በማስተማር ለሚያደርጉልን መንፈሳዊ አገልግሎት ታላቅ ክብርና የላቀ ምስጋና አለን። ሁሉም በየደረጃው ከቅዱስ ባስልዮስ ኮሌጅ ጀምሮ ሊቀ አእላፍ መምህር ዮርዳኖስ፣ እነ ሊቀ ትጉሃን እንደዚሁም ደበበ ፍልቄ ሁሉም በዚህ ቦታ ላይ ተአድመው ከናንተ ጀምሮ ለሰጣችሁ መንፈሳዊ አገልግሎት ላደረጋችሁልን እገዛ በመልአኩ በቅዱስ ገብርኤል ስም ታላቅ ክብርና ምስጋና አለን። ያቆይልን፣ እግዚአብሔር ይጠብቅልን። ስለዚህ አሁንም ነገም በሐሳብም ከኛ እንዳትለዩ ከጎናችን ሆናችሁ ያስጀመራችሁትን ልማት ፍጻሜው ድረስ እንዲደርስ ከጎናችን እንድትቆሙ በቅዱስ ገብርኤል ስም ነው የምንጠይቀው። እናመሰግናለን። እግዚአብሔር ይስጥልን። በሸዋሮቢት ማረሚያ ቤት ያላረገልን ነገር የለም።
ከትራንስፖርቱ፣ መኪናው፣ ማቴሪያሉ፣ ዕቃው አባለሙያዎቹ ጭምር እስረኞች አልቀሩም ሲረዱና በጣም ደስ በሚል መልኩ ብዙ መስሪያ ቤቶች እነ ትንባሆ ሞኖፖል እንዲያው ያሉት መስራቶ መብራት ኃይል ሁሉም ያሉት ያልደረሳቸው ኑ ወደኛ እንጠብቃችኋለን እያሉን ነው። በእውነት ትልቅ ሞራል እየሰጡን ነው። የሰጡንም እየደገሙ ገና ኑ ሰዱ አላለቀም እያሉን በጥሩ ሞራል ላይ ያለው ደስ የሚል ነው። የህዝቡ መነሳሳት ይሄ ነው። አንድ ሁለት ተብሎ የሚቆጠር አይደለም። በጣም በትልቅ ሞራል ነው ህዝቡ የሚንቀሳቀሰው። የወረዳው ቤተ ክህነት እንደው በእውነት እንደው ቁጥር አንድ ማለት ይቻላል። በሚቸግራችሁ ነገር እኛ አለን ነው ያለነ። በጣም ደስ በሚል መልኩ እየረዳን ከጎናችን ሆኖ ነው የሚረዳን። እንደገና ደብረገነት ቅድስት ማርያም ሰበካ ጉባኤ፣ በቅዱስ ሚካኤል ሰበካ ጉባኤ፣ ቅዱስ ጊዮርጊስ በሙሉ ያሉት በአካባቢያችን አይዟችሁ ኑ ወደኛ ያስፈላጋችሁን ነገር እናሟላላችኋለን አትቸገሩም እያሉን ነው። ደስ በሚል መልኩ ነው እየረዱን ያሉት። በዚሁ መቼም ቀጥሉበት ነው የምንለው እነሱንም እኛም እነሱን ይዘን ወደ ኋላ አንልም። ደብሩ ለጀመረው የራስ አገዝ ልማት ሁሉም በአቅሙ እንዲደግፍና እንዲያለማ ለምእመናንም ጥሪ ቀርቧል። በአገር ውስጥም በውጭ ዓለምም ያላችሁ ይህንን መንፈሳዊ ድምፅ የምትሰሙ ምእመናን የኦርቶዶክስ እምነት ተከታይ የሆናችሁ ሁላችሁም ነገ ትውልዳችን ልጆቻችን በዚህ ተስፋ በሃይማኖት ጸንተው እንዲኖሩ ቤተክርስቲያናችንም አሁን ካለችበት ራስ አገዝ ልማት የሚያስፈልጋት ስለሆነ ይህንን መልእክት የሰማችሁ ሁሉ የመልአኩ የቅዱስ ገብርኤል በረከት ረድኤት እንዲያድርባችሁ የተቻላችሁን አነሰ በእዛ ሰዓትሉ የራሳችሁን አሻራ እንድትጥሉልን በቤተ ክርስቲያን ስምና በመልአኩ በቅዱስ ገብርኤል ስም ጥሪያችንን እናስተላልፋለን። እንግዲህ ይሄ የህንፃ ግዢ ፈርቀዳጅ ነው። በከተማችን ላሉት አድባራትም አሁን ላሉትም ወደፊትም ለሚሰሩትም የቤተ ክርስቲያንን ዘላቂነት የሀብት ምንጮችን በራሱ ጄኔሬት እያደረገ በራሱ እያዳበረ የሚሄድበትን ከልመና ስርዓት ውስጥ ወጥተን ብዙ ነገሮች የምንሰራበት ነገር የሚያደርግ ዓላማ ስለያዘ ቀሪ ሀብቱ እንግዲህ እንደ ተራራ ሊከብደን ይችላል በብር ደረጃ ስናየው። ሀብታችን ግን ባንክ አናሲዝም፣ ድርጅት አናሲዝም፣ ምእመኑን ካዝን ግን ይሄን ተራራ አቅልጠን በምእመኑ ተሳትፎነት በውጭም በአገር ውስጥም ያሉትን ነገሮች ይሄን በተሰጠን ጊዜ ገደብ ውስጥ ሙሉ ሂሳቡን ከፍለን ባለቤትነታችን የምንረከብ መሆኑን እናደርጋለን። ይሄ ግን ሲደረግ አጠቃላይ ከምእመኑ የሚጠበቅ ተሳትፎ አለ። የምናቀርባቸው ወደፊት ከኮሚቴ ጋር ከቤተ ክህነት ጋር ከሰበካው ጉባኤ ጋር ከሀገረ ስብከቱ ጋር እየተነጋገር የምናቀርባቸው ቻሌንጆች ይኖራሉ። ለምሳሌ በሸዋሮቢት ብዙ ምእመናን አሉን። ወደ 10,000 ምእመናን ብናገኝ 10,000 ምእመናን ለመክፈል አቅም ቢኖራቸው 4,000 ብር ቢከፍሉ የትም ልመናን ሄድም የራሳችን ያን ማድረግ እንችላለን። በተጨማሪ የቤተሰብ ትስስር ወንድም፣ እናት፣ አባት፣ አጎት እያል በእነሱ ደግሞ ትስስር እየፈጠር ይህኑ ቻሌንጅ ካረግን ይህንም ነገሮች ለመስራት በጣም ቀላልና የኛ አካባቢ ደግሞ ማህበረሰብ ለጋስ ነው፣ ለቤተ ክርስቲያን የቆመ ስለሆነ እሱን እድል ተጠቅመን ይህን እናደርጋለን። ስለዚህ በሀገር ውስጥም በውጭም ያሉ የቤተ ክርስቲያን ወዳዶች ስኬታማ እንሆናለን የሚላለን ኮሚቴው ጥሪ ያስተላልፋል ማለት ነው። ህዝቡ ከጎናችን ካለ በአንድ አቋም ተነስቶ ከተንቀሳቀሰ ይህንን የማይፈጽምበት ምንም ምክንያት የለም። ህዝቡ ተነሳስቷል። ጥሩ እንቅስቃሴ ነው ያለው። መስሪያ ቤቶችም እንደዚያው በያሉበት ይህንን ቀጠሯችን በተባለውም ቀን ፈጽመን ጨርሰን ክፍያውን አጠናቀን የኛ እንድናደርግ ህዝቡ ከጎናችን እንዲቆም አሁን እንደጀመረው በዚሁ እንዲጨርስ አደራዬን አስተላልፋለሁ። ለሶስት ተከታታይ ቀናት ሲካሄድ የቆየው መንፈሳዊ ጉባኤ በመጠናቀቂያው መርሃ ግብር ላይ ተጋባዥ ዘማሪያን በዝማሬ አገልግለዋል። Michael,
ጉባኤው በአባቶች ጸሎት የተጠናቀቀ ሲሆን እኛም ከጉባኤው ተሳትፈን ሕይወት የሆነውን የወንጌል ማዕድ ተቋድሰን የጉባኤውን ሁነት ልናስቃኛችሁ ወደ እናንተ አደረስን። ሰላም እግዚአብሔር ከሁላችን ጋር ይሁን።